ለመትከል ምርጡ ጊዜ የዛሬ 20 ዓመት ነበረ። ሁለተኛው ምርጡ ጊዜ አሁን ነው ይላል። የቻይና አባባል ነው። የዩቱብ ቻናል ከፍቶ መስራት የዛሬ 7 ዓመት 8 ዓመት አካባቢ ልጅ ቢድና ተስፈሽ ስለ ዩቱብ ሲያስተምሩ ሰምቼ ነበር። አልከፈትኩም፣ አልሰራውም። ሄዷል፣ አልፏል፣ ተመልሶ አይመጣም። ሁለተኛው ምርጡ ጊዜ ደግሞ 2018 መጨረሻ ነው እና አዲስ የዩቱብ ቻናል ከፍቻለሁ። ሰብስክራይብ አድርጎኝ፣ ላይክ ሼር አድርጎኝ። በጣም አስተማሪ የሆኑ ትምህርቶችን ነው የሚለቅበት። በተለይ ስለ ዩቱብ ቻናል አከፋፈት፣ ቪዲዮዎችን እንዴት አድርገን ኤዲት እንደምናደርግ፣ ቪዲዮዎችን በምን መልኩ ብንቀርጻቸው፣ በምን መልኩ አፕሎድ ብናደርጋቸው። አሰላሙ አሌይኩም ወራህመቱላ ቤተሰብ እንዴት ናችሁ? ዛሬ በጣም ደስ የሚል መረጃ ነው ይዤላችሁ የመጣሁት። ያን ዩቱብ ቪዲዮ ከሰራችሁ በኋላ ነገ ቪዲዮ ምን አይነት ቪዲዮ ልስራ ብሎ መጨነቅ ቀረ። ዩቱብ የራሱ ኤአይ አስክ ስቱዲዮ የተባለ የራሱ የኤአይ ረዳት አዲስ ኤአይ ስለመደበልን በጣም ደስ ይላል። ያንን ለመጠቀም ዩቱብ ወደ ክሮማችን ገብተን ከላይ ሰርች በተኑ ላይ ዩቱብ ስቱዲዮ ብለን ሰርች እናደርጋለን። ከዛ ወደ ቻናላችን ወስደናል። ወደ ቻናላችን ከወሰደን በኋላ ከላይ ትታያችኋለች በትንሹ የጂሚኒ ምልክት ያላት ኮከብ ምልክት አላት። አሁን ያከበኩባት ማለት ነው። እሷን አንድ ጊዜ ክሊክ እናረጋታለን። ክሊክ ስናረጋት እንደዚህ አይነት ይመጣልናል። ልክ ቻትጂፒቲ እና ጄሚናይ ስንጠቀም ምንጽፍበት ቦታ አለ አይደለ? እንደዚህ አይነት ነገር ይመጣልናል። እዚህ ቦታ እኛ የምንፈልገው ነገር እንጠይቀዋለን። ቀጣይ ቪዲዮ ምን ልስራ ብለን ጠይቀ ነው ዩቱብ በራሱ አሁን ከዚህ በፊት ቻትጂፒቲ እና ጄሚናይን የምንሰራው ስክሪፕት ስንጠይቀው በራሱ ጊዜ ነበር ስለ እንደዚህ አይነት ነገር የምትሰሩ ምናምን ነገር ብሎ ምለን። ይሄ ግን ቻናላችን መርምሮ የተኛው ቪዲዮአችን እንደታየና የተኛው ቪዲዮአችን ያለውን ነገር መርምሮ ጠይቀናል። አሁን እዚች ጋር እስኪ ጥያቄ ልጠይቀው። ቀጣይ ምን ልስራ ልበለው? ይቅርታ እዚህ ጋር ዩቱብ ስቱዲዮ ነው ያስገባልኝ። ቀጣይ ምን ልስራ ብዬ ልጻፍለትና ምን እንደሚለን አብረን እናያለን። አሁን እኔ ለእናንተ ላሳያችሁ ነው እንጂ ቅድም ጠይቄው ማለት ነው። ቀጣይ ምን ልስራ ብዬ ጠይቀው ተከታዮች የጠየቁኝን ጥያቄ አይቶ ከዛ እንደዚህ አይነት ነገር ብትሰሪ ብሎ ምላሽ ሰጠኝ። አሁን ቢሰጠንን ምላሽ እንጠይቀዋለን። አሁን እዚህ ጋር በቀጣይ ስለምን ቪዲዮ ልስራ ብዬ ጠይቀዋለሁ። የሚሰጠን ምላሽ አብረን እናያለን። በጣም የሚገርም ነው እውነት። አሁን እንግዲህ ጊዜው ለእኛ ለአዳዲስ ለጀማሪ ዩቱበሮች ነውና አሁን ቻናሉን መርምሮ አይቶ በቀጣይ የሚሰራቸውን ቪዲዮዎችን ነግረኛል። አያችሁት? በጣም የሚገርም ነው የእውነት ነው ለምላችሁ። በጣም ነው የሚገርመው። ሰላም ሹሹ ስልጤ ቲዩብ በቀጣይ ምን አይነት ቪዲዮ መስራት እንደምትችሉ የሚል የውና አንድ ባንድ ሰጥቶኛል። ለጀማሪ ዩቱበሮች የሚሆን ትምህርት ቻናል ለጀማሪ ዩቱበሮች ምናምን ነገር እና በቪዲዮዎቼ በጣም የታዩት ምንድን ናቸው? ስለ ህልም ፍች ሾርት ቪዲዮ ሰርቼ ነበራልና ስለ እነዚህ ቪዲዮዎች ስለታዩ በዛ ዙሪያ ብትሰሪ አሪፍ ነው ብሎ ምላሽ ሰጥቶኛል ማለት ነው። እና እናንተም ቪዲዮ ሰርታችሁ ከሆነ በተለይ ትላልቅ ዩቱበር ከሆናችሁ ተከታይ ካላችሁ ገብታችሁ ዩቱብ ክሮም ውስጥ ገብታችሁ ብትጠይቁት በዚህ መልኩ ይመልስላችኋል። በጣም ደስ የሚል ነገር ነው የእውነት በጣም ደስ የሚል ነገር ነው። እኔ በጣም ነው ደስ ያለኝ። አሁን ሻምበል ሲያስተምር አይቼ ነው ያገብቼ ሲጠይቀው በዚህ መልኩ መለሰልኝ። ሀውቱ ካናስክ ስቱዲዮ ሄልፕ ምናምን እያለ ነው እዚህ ጋር እና ገብታችሁ ተጠቀሙበት፣ ጠይቁት። ቀጣይ ቪዲዮ በራሱ ጊዜ ይሰጣችኋል ማለት ነው። እና አዲስ ጀማሪ ዩቱበር ነኝ፣ አበረታቱኝ።